ሰላም ጋይስ በድጋሚ እንኳን ደህና መጣችሁ። በዛሬ ቪዲዮአችን ደግሞ የምናስጎበኛችሁ ሾላ ገበያ ነው። ሾላ ገበያ ከሀብታሞቹ መደብር፣ መጋረጃ ቤት፣ ጨርቃጨርቅ ሱቅ፣ ባልትና ወርቅ ቤት፣ ብር ቤት ጀርባ ያለውን ዘርፈ ብዙ ህይወት በዚህ ቪዲዮ ትመለከታላችሁ። የምታዩት የነጋዴዎቹ ሱቅ ነው። እንደዚህም እንደምትመለከቱት ደግሞ ሾላ ገበያ ፊት ለፊት ላይ የተሰሩ የሰዎች መዝናኛ ፋውንቴኖች ምናምን በቃ ድንቅ የሆኑ ጀስት የኮሪደር ልማቶች ተሰርቷል። ይሄ የምትመለከቱት እንግሊዝ ኤምባሲ ፊት ለፊት አንከር አፓርትመንት ፊት ለፊት ያለው መዝናኛ ነው። እዚህ ጋር ደግሞ የምትመለከቱት ሾላ ገበያ ነው። በዛሬ ቪዲዮአችን ሾላ ገበያ ጀርባ ያለውን ዘርፈ ብዙ ህይወት እንደዚህ ቅንጭብ አድርገን በትንሹ የሰዎቹ ፊት እንዳይታይ አድርገን አነስ ያለች ቪዲዮ ነው የምታዩት። አብዛኛው ላይፍ እንዲህ በር ለበር ፊታቸውን እንዳይታይ አድርጌ ነው ይህ ቪዲዮ የቀረጽኩት። ያው ምክንያቱም ፊታቸው ቢታይ ምንም ጥቅም የለውም። እናንተ መጎብኘት ማየት ከፈለጋችሁ መታችሁ ሾላ ገበያ ከእንደዚህ መጋረጃ ቤቶች የንግድ ቤቶች ጀርባ ያለውን ቦታ ገብታችሁ መመልከት ትችላላችሁ ማለት ነው። እኔ ቀንጭብ እያረኩ ነው ማሳያችሁ ማለት ነው። ይህ የምትመለከቱት ከመገናኛ ወደ ሾላ ገበያ የሚወስደው መንገድ ላይ የሚገኘው መንገድ ነበር የተመለከታችሁት። ይሄ ደግሞ በቃ ኦቨርቪው ይሄ የሾላ ገበያ መግቢያ አካባቢ ያሉ ቤቶች እንደዚህ ዘርፈ ብዙ ህይወት የሚገኝበት ቤቶች እንደዚህ እጥር ምጥን ትናንሽ ክላሶች የተሰሩበት ቤት ነው። ይሄንም እንኳን እንደዚህ የሚሰሩ ሰዎች በውድ ብር ነው ተከራይተው እንደዚህ አይነት ስራ የሚሰራውና አከራዮች ራሱ ይሄን ነገር ልታስቡበት ይገባል። መንግስትም እዚህ ነገር ላይ መፍትሄ ልሰጥ ይገባል ባይነኝ። እኔ በግሌ ከዚህ ቦታ ተነስተው ሌላ ቀያሪ ቦታ ሰጥቷቸው ወይም የሆነ ማገገሚያ ውስጥ ገብተው ሙያ ተምረው ምናምን ህይወታቸው እንዲቀየር ቢመቻች። ከዚህ በፊትም በእርግጥ ተመቻችቶ ያውቃል፣ የሆነ መረጃው አለኝ። ከተመቻቸው በኋላ ጀስት እንደለመድከው ብር ቶሎ አይመጣም ምናምን ጥለው ተመልሰው ወደ እንደዚህ አይነት ስራ ውስጥ የሚገቡ እህቶቻችን እንዳሉ ሰምቻለሁ። ይሄ የምትመለከቱት ከመገናኛ ወደ ወደ ሾላ ገበያ የሚወስደው መንገድ ጀምሬ ነው ማሳያችሁ። ያሉትን ሱቆች መገናኛ ላይ የሚርመሰመሱ መኪኖች አያችሁ። እዛ ጋር ID4 የምታልፈው ሱዙኪ ዲዛይር ነች። RAV4 ነው፣ ላንድ ክሩዘር። በቃ አዲስ አበባ ላይ እኮ በቃ የሚገራርሙ መኪኖች የተነዱ ነው። ባይገርማችሁ ቶዮታ ያሪስ ነች፣ እችኛዋ ደግሞ ቪትስ ነች። እዛ ጋር ID4 ብቻ ቴሬስ ብቻ የሌለ አይነት መኪና የለም። ያው አዲስ አበባ እንደሚታወቀው የሚበዛው ቪትስ እና ያሪስ ነው። ያ ደግሞ ሃይሩፍ የሚባለው መኪና ነው። እንግዲህ አዲስ አበባ ላይ የሚመሰመሱ መኪኖችን በዚህ መልኩ እየተመለከትን ወደ ሾላ ገበያ እንሄዳለን ማለት ነው። ወደ ሾላ ገበያ እንገባለን ማለት ነው። ያው ሾላ ገበያ ስያሜውን ያገኘው ሲመስለኝ እኔ እንደማውቀው ትልቅዬ እዛ ቦታ ላይ የሾላ ዛፎች ነበሩ ይባላል ድሮ። ሾላ ታውቃላችሁ፣ አንዳንድ ጊዜ የሚበላ ፍሬ የሚሰጠው ትልቅ ዛፍ ማለት ነውና እንደዛ አይነት ዛፎች ነበሩ ይባላልና በዛ ስር ደግሞ ሰዎች ይነግዳሉ ምናምን። ሾላ ገበያውን አስታከው ማለት ሾላ ዛፉን አስታከው መደብር ሰርተው ምናምን ወይ ጉልት ነገር አስቀምጠው የሚነግዱ ሰዎች ነበረ። ከዚህ በመነሳት ነው ሾላ ገበያ የሚባለውን ስያሜ ሊያገኝ ይችላል። አያችሁ እንደምትመለከቱት የመገናኛ ሱቆች በዚህ መስመር በእርግጥ ኮሪደር አልተሰራም፣ ኮሪደር አልገባም። የፈረሱ ሱቆች አሉ፣ በእርግጥ ትንሽ ጠጋ ያደረጉ ሱቆች አሉ። ግን የኮሪደር ልማቱ ግን ይሄኛው መንገድ ላይ አልገባም። ለምን እንደሆነ አላውቅም። ይሄ ኮሪደር ልማት የጀመረው ኦልሞስት ከአድዋ አደባባይ እስከ ካዛንቺስ ምናምን እስካለው ድረስ ነው እንጂ እዚህ አካባቢ ኮሪደር አልገባም። ግን እንደዚህ እንደምትመለከቱት ድንቅ የሆኑ ሱቆች አሉ። በቃ አብዛኞቹ የዚህ ሱቆች ባለቤት ሴቶች ናቸው፣ ወንዶችም አሉ። ብቻ ሻጮቹ አብዛኞቹ ሴቶች ናቸው። ለምን ሴቶችን ሻጭ እንደሚያደርጉ እኛ ወንዶች ባደረግነው ጥናት ደርሰንበታል። ያው አፍዘው አደንዝዘው ዋጋ እንዳንከራከር በፈገግታቸው ምናምን እንዲማረፉ ተብሎ ነው። ጥሩ ስትራቴጂ ነው፣ ይሰራል። አብዛኛው ሰው ላይ ይሰራል። ያው ያራዳ ላይ ስትሆኑ እንደዚህ አይነት ነገር ላይ ሰራብ የሚችለው። ብቻ ቪዲዮ የምትመለከቱ እንደዚህ ሴቶች ሱቅ ሲሸጡ ምናምን የምትሸማቀቁ ሰዎች ከኪሳችሁ በሚወጣ ገንዘብ አትሸማቀቁ። እግዚአብሔር እነሱ ራሱ ሻጮቹ ራሱ የሚያከብሯችሁ ሴቶቹ ጀስት የተባላችሁትን ስከፍሉ ሳይሆን በራስ መተማመን ስታሳዩ ነው። እንዲህ 10,000 ብር ስትለ ቀልደኛ በንሱቁ ነው እንደሚገዛው 2,000 ብር አዋጣሻል
በቃ የሚያዋጣን ነው መናገር ያለብህ። የምትከበረው ጀስት የሚያዋጣን ስትናገር ነውና አትሸማቀቁ ለማለት ፈልጌ ነው። በዚሁ አጋጣሚ ይሄ ወደ ሾላ ገበያ የሚወስደው መንገድ ላይ ነው ያለነው። ቢካይንድ ይላል እዚህ ጋር ደግሞ ቢካይንድ ይሄ አልባሳት ሱፎች ምናምን እዚህ የኛው ሱቅ ስሪኤም ስኩዌር ላይ ነው ምናምን ያለ ሱቅ ነውና በጣም ጽድት ያለ ሱቅ ነው። መታችሁ እንድትጎበኙት እንትን ላሉ ትንሽ ወደድ ይላል። ሱፎች ከውጭ የሚመጡ ጫማዎች ምናምን የሚሸጥ ሱቅ ነው። እዚህ ጋር ከጎን ደግሞ እንደምትመለከቱት ፍራሽ ቤት ምናምን ልብስ ቤት ምንጣፍ ቤት ምናምን ነው። ያው ፍራሽ መግዛት ያሰባችሁም መገናኛ ጎራ በሉ። ያው መገናኛ ምንም ነገር ሾላ ገበያ የሚሆን መገናኛ ምንም ነገር ለመግዛት ስትመጡ ለመከራከር ዋጋ ለመጉመድ ጭራሽ እንዳይዛችሁ። 10,000 ብር ካለ ስንት ነው የምትሰጠው? 2,000 ብር 2,000 ብር። አረ 2,000 ብር ያዋጣል አያዋጣም? አያዋጣኝም። ኦኬ ካላዋጣ አላዋጣም ታዋላ አዝማሚው ማለት ነው። አሁንም ታዋላ 10,000 ብር ነው ያለው 2,000 ብር ብላል። ያዋጣል አያዋጣም? ቱርክ ቃኖ ምናምን አረ ቶቶ ይንቃን ያቋሉ። እኔ ረጅም እድሜ ፍራሽ ላይ ወይም የምገዘው ቃል መጋረጃ ላይ ረጅም እድሜ እናቴ ሰርታለች ወይ አጎቴ ሰርቷል። መሰሩ ተሻሻና ያቋለን። አንተ ማን ስለሆንከ ነው ከቱርክ ይሄን ያህል እንደዚህ ምናምን ብለህ ሰክሳለህ? 2,000 በቃ የማያዋጣው ጀስት አንተም እኮ ሊና ያውቃል 2,000 እንደማያዋጣው ምን ትለዋለህ? 5,000 ትለዋለህ ማለት ነው። ለውኖ እንደ 2,000 3,000 ትለዋለህ። 3,000 እንደማያዋጣው ታውቃለህ። ግን ከዛን 5,000 ትለዋለህ። 5,000 ግን በቃ በቂው ነው። ወይኔ ተመልከት ጋይስ ተመልከት፣ አዲስ አበባ ላይ ያለውን ተመልከት ነው ማለት ዲያስፖራውን ይሄ ቪዲዮ የምታይ ማለት ነው። በእውነት የአዲስ አበባ ሴቶች ከመቼውም ጊዜ በላይ በጣም አምሮባቸዋል። እጅግ በጣም ውብ ሆኗልና በአሁኑ ነው ትዳር መመስረት ያለብህ ዲያስፖራው። አሁን ነው በቃ መተህ ትዳር መያዝ ያለብህ። እነሱም ሲጀመር ዲያስፖራ ኩን አያሳፍሩም። ዲያስፖራ ያለውን ደግሞ ወይም ቪዲዮ የምትመለከት ምንድነው ካንተ የሚጠበቅብህ? ገንዘብ መያዝ ነው ብራዘር። ገንዘብ ለመያዝ ደግሞ ጤና ማጣት የለብህም። ጎን ለጎን ስፖርት መስራት አለብህ። መጨናነቅ የለብህም። ያው ፈጣሪ አንተ ያላትን እስኪያመጣ ድረስ ግን ብቻ በዚህም በዛም ገንዘብ መስራት ዘኪ ብራዘር። እና ላይክ እና ሰብስክራይብ ማድረግ እንዳትረሱ። ኢትዮ ማጅላን ቻናል ላይ ትገኛላችሁ። የአዲስ አበባ ጎድጓዷን የምትመለከቱበት ቻናል ነውና በዛሬ ቪዲዮአችን የተገኘ ነው የት ነው? ሾላ ገበያ ያለውን ዘርፈ ብዙ ህይወት ለመመልከት ነው። አሁን እዚህ ሾላ መብራቱ ጋር ነን ያለ ነው። ያው እቺኛው አንድ ዳገት ወደ ላይ ስንወጣ ነው የሾላ ገበያን የምናገኘው። ይሄ ዳገት ወደ ላይ የሚያስወጣው የት ነው ካላችሁ የእንግሊዝ ኤምባሲ ፊት ለፊት ነው የሚያስወጣ ማለት ነው። ይሄው ሾላ ገበያን ወደ ላይ እየወጣው ነው። የጎን ቀረጻ ነው እያሳያችሁ ያለሁት። እዚህ ጋር ሊዮፓርድ 7 የሚባለው መኪና የቢዋይዲ ምርት ቻርጅ መኪና ትመለከታላችሁ። እዚህ ከላይ ይሄ ሊዮፓርድ ነው። ሊዮፓርድ ይሄ ከ20 ሚሊዮን ብር በላይ የሚሸጥ መኪና ነው። አብዛኛውን ኢትዮጵያ ላይ በቃ እሱ ሊዮፓርድ አጥለቅልቆታል። ሶንግ ፕላስ ቢዋይዲ ምርቶችም ትመለከታላችሁ ጋይስ። እዚህ ጋር ደግሞ የምትመለከቱት ምንድነው? ሾላ ገበያ ነው። እንግዲህ የኔ ቆንጆ ሾላ ገበያ እንደምትመለከቱት እዚህ ጋር እቃ ይጫናል። ምን ይጫናል? የማይጫን ነገር የለም ነው የምላችሁ። በቃ የራሱ ግብርዬ ህንፃ ነው። እዚህ ሾላ ገበያ ፊት ለፊት ደግሞ ፓርኪንግ አለ፣ ትልቅ ፓርኪንግ አለ። ስትገቡም የሆነ ወረቀት ይሰጣችኋል ወይም ደግሞ ታርጋችሁ ይመዘገባል። ለምከፍሉት በቴሌ ብር ነው። መኪናችን ምን ሆነ ማን ይነካብናል ማን ሊሰርቅብናል ምናምን ብላችሁ አትጨናነቁም። እንደውም ማለት ነው ይሄ መንግስት በጣም ያደነኩት ትኩረት ሰጥቶ እየሰራ ያለው ነገር አዲስ አበባ ላይ የትኛውም ቦታ ፓርኪንግ ነው። ትንሽ ዋጋው ወደድ ይላል። በምንም ጥርጥር የለውም ለመንግስት ጥሩ ገቢ እንደሚያስገባ ፓርኪንግ ግን ለመንግስት አካላትም ቪዲዮ ያያችሁ ከሆነ ስራችሁ እጅግ የሚደነቅ እጅግ የሚበረታታ እይታችሁ በጣም ወሳኝ ነውና ግን የፓርኪንግ ዋጋ ትንሽ ብትቀነስ ባይነኝ። ይሄ ነው እንግዲህ እንደምትመለከቱት ፓርኪንጉ ይሄ ነው። መግቢያው ይሄ ነው። G+1ም አለው ወደ ላይ ነው 2 ምናምን ድረስ ነው። በዚህ በኩል ትገባላችሁ፣ በዚህ በኩል ትወጣላችሁ። በላይ ነው መግቢያ ያለው። ያው ስገቡ እንደ ኖል ካርድ ነገር ይሰጣችኋል። ልክ ከገባችሁ ጊዜ ጀምሮ ካሜራው ሴንሰሩ
ልክ ስትገቡ ታርጋችሁን መዝግቦ ደቂቃ ይዝላችኋል። ልክ ስትወጡም ሴንሰሩ ታርጋችሁን ይመዘግብና የቆያችሁበትን ደቂቃ ይነግራችኋል። ይህ የምትመለከቱት እንግዲህ የሾላ ገበያ መግቢያው ድምቀት ፊት ለፊቱ የምታዩት ሱቆች ናቸው። እንደዚህ እብድ ባሉ ነጫጭ እንትኖች ያሸበረቁ ናቸው። ምንድነው መብራቶች በቃ ቦግ ያለ ነው። ቀረብ ብላችሁ ብታዩ እዛ ጋር መጋረጃ ቤት አለ። ምን አለ ምን የሌለ ነገር አለ ጋይስ፣ ምን የሌለ ነገር አለ። እንግዲህ ዘርፈ ብዙ ህይወት ያለው እዚህ አካባቢ ነው። ከእንደዚህ አይነት ሱቆች ጀርባ ብገቡ እጅግ በጣም የሚገርም በቃ እንደ ኢትዮጵያ ነው እንደሚባል ሴት እህቶቻችን ተሰማርተውበት የሚገኝ ዘርፈ ብዙ ህይወት ነው ያለውና በጣም የሚገርም ነው። በቃ ውጭ ሀገር ነው ይመስል ትናንሽዬ በጣም ጠባባብ ቤቶች ናቸው። ፊት ለፊቶቻቸው ወይ መዝጊያቸው ቆርቆሮ በር ነው። ፊት ለፊቶቻቸው ላይ ትንሽዬ መጋረጃ ጣል ይደረጋል። እነሱም መጋረጃው ጣል በተደረገበት ትይዩ ይቆማሉ። ፊታቸው በደንብ እንዳይታይ ወይ አጭር ቀሚስ ከለበሱ ምናምን ቀሚሳቸው እንዲታይ ወይ አለባበሳቸው እንዲታይ እግራቸውን ወጣ ነገር ያደርጉትና እነሱም በመጋረጃው ፊታቸውን ሸፈን ለማድረግ ይሞክራሉ። በቃ ጠባብ ነች። አልጋ ነው በር ነው፣ አልጋ ነው በር ነው፣ አልጋ ነው በር ነው። በጣም የሚገርም አሰራር ሲሰሩት ራሱ ለዚህ ፐርፐዝ ተብሎ ነው የተሰራውና እነዚህ ሰዎችም ተከራይቶ ነው የሚመጡት። በውድ ነው የሚከራዩት። እስከ 8,000 7,000 10,000 ምናምን ነው ተከራይቶ ያችን ቤት እንደዛ የሚሰሩትና ያው ትንሽ ከባድ ነው ነገርየው፣ ከባድ ነው። መንግስት በዚህ ጉዳይ ላይ ያስብበታል ብዬ አስባለሁ። ከቀደምም እንዳወራ ነው ጀስት መልሶ ማቋቋማ ተሰርቶላቸው የተለያየ ስራ ጀምረው ከእንደዚህ አይነት ህይወት ይወጣሉ። ወጥተውም ተመለሰው ወደ እንደዚህ አይነት ህይወት ይገባሉ። እንግዲህ ፈጣሪ ለእንደዚህ እህቶቻችንም ልቦና ይስጥልን፣ ለእኛም ልቦና ይስጥ። እዛ ሄደው እንደዛ ለሚያደርጉ ሰዎችም ልቦና ይስጥላለው። እንግዲህ ጋይስ ዛሬ የምንመለከቱ ዘርፈ ብዙ ህይወት ሾላ ገበያ ነው ብያችኋለሁ። እና ቺያሪስ ለምንድን ነው ከስር የማትሄደው? እንግዲህ ይሄኛው መግቢያው ነው። ጊዮን ባልትና በሚባለው በኩል ብገቡ እና ወደ ግራ መታጠፊያ ያለች ትንሽ ሄድ ብላችሁ ወደ ቀኝ ማለት ወደ ቀኝ ጥፍ ብትሉ እንደዚህ አይነት እንትኖች ነው የምትመለከቱት። እዚህ ጋር ወንድማችን በቆሎ እየጠበሰ ነው። አያችሁት? ይሄ መግቢያው አንደኛው መግቢያው በዚህ በኩል ነው። ሌላኛው ደግሞ ዋና መግቢያውን አሳያችኋለሁ ማለት ነው ጋይስ፣ አሳያችኋለሁ። ሌላኛው መግቢያውን ከፍያል እዚህ ጋር አያችሁ፣ ተመልከታችሁ። የሚገራረሙ ሱቆች ናቸው። በቃ እነዚህ የባለ ሀብቶች ሱቆች ናቸው። እዚህ ነግደው ጀስት ሲኤምሲ ነው የሚገቡት። እዚህ ነግደው ቦሌ ነው የሚገቡት። እዚህ ነግደው ቤተል ነው የሚሄዱት። አብዛኞቹ እዚህ አካባቢ የሚሰሩ ነጋዴዎች ሻጮቹ ነው እንጂ እዚህ የሚያስቀምጧቸው ባለሀብቶቹ እዚህ አይገኙም። ባለሀብቶቹ ሌላ ስራ ይኖራቸዋል፣ ሌላ ካምፓኒ ይኖራቸዋል ምናምን እንጂ ባለሀብቶቹን እዚህ ያገኛለሁ ብላችሁ እንዳትጠብቁ። አያችሁት? ይሄ መግቢያ ይሄ ዋናው መግቢያ ነው። በቃ አያችሁት? በዚህ በኩል ብትገቡ በቃ ዘርፈ ብዙ ህይወት የሚባለውን ህይወት የምታዩት እዚህ ጋር አያችሁ። የተሰጣ ልብስ ምናምን ይታያል። በዚህ በኩል ብትገቡ ብዙ ነገር ትመለከታላችሁ ማለት ነው። አሁን እኔ ቆይ ወደ መጨረሻ ላይ እገባለሁ። አሁን ደግሞ እስቲ ሾላ ገበያ ደግሞ የምትመስለው ላሳያችሁ። ሾላ ገበያ ፊት ለፊት ብሪቲሽ ኤምባሲ ፊት ለፊት ያለውን ሁሉ ነገር ላስመልክታችሁ። ምን ይመስላል፣ ምን አይነት ኮሪደር ልማት ተሰርቷል፣ ምን እየተከናወነ ነው ምናምን የሚለውን እስቲ ዞር እያልን እንመለከታለን። ኮሪደር ልማት እዚህ አካባቢ እቺ መግቢያዋ ነች እንጂ ፊት ለፊት ላይ ያለውን ወደ ከመገናኛ ወደ 4 ኪሎ የሚያገናኘው ብሪቲሽ ኤምባሲ አካባቢ የሚገርም የኮሪደር ልማት ተሰርቷልና ይሄ ፖሊስ ጣቢያ ነው። የሾላ ገበያ ትልቁ መምሪያ ፖሊስ ጣቢያ ነው እና ትልቅ ፖሊስ ጣቢያ ነው ባይ ዘ ዌይ። እና አሁን የምንመለከተው ፊት ለፊቱ ነው። እንግዲህ ይሄኛው ፊት ለፊት ላይ የምትመለከቱት ሆም ሜድ ነው፣ ሃንድ ሜድ የሚባለው ሪል ስቴት ነው። አሁን በዚህ በኩል አያችሁት? ይሄ ትልቁ ሃንድ ሜድ ይሁን ስሙ ጠፋብኝ፣ ግን ሪል ስቴት ነው፣ አፓርትመንት ነው፣ ለሽያጭ የቀረበ አፓርትመንት ነው። ዲያስፖራዎች እንግዲህ እንደዚህ አይነት ቦታ ላይም አፓርትመንት ከፈለጋችሁ የማስታወቂያ አይደለም ባይ ዘ ዌይ እንትን ትችላላችሁ። እዚህ ጋር ብሪቲሽ ኤምባሲ ፊት ለፊት ያለው መብራት ነው። ይሄ የሾላ ገበያ መገንጠያ መብራት ነው። ከ4 ኪሎ ከፒያሳ ከእንትን ስትመጡ ከቀበና ስትመጡ ወደ ሾላ ገበያ የሚገነጥላችሁ መብራት ነው። በሱ ስትሬት ደግሞ ወደ ላይ ብትቀጥታ ብትወጡ ምንድነው የምታገኙት? አዲሱ ቤተ መንግስት
አርሴማ ቤተክርስቲያን ነው ምናምን የሚባለው አዲሱ ቤተ መንግስት። በዚህ በኩልም መሄድ ይቻላል ማለት ነው። ቀጥታ ወደ ላይ ስትወጡ የሚታያችሁ አስፋልት ይዛችሁ ወደ ላይ ብትወጡ እዛ ነው የምትሄዱት ማለት ነው። እንግዲህ ይሄ ይመስላል ሾላ ገበያች ወደ መገናኛ መውረጃዋ ነች ከመብራቱ ፊት ለፊት። አሁን ወደዛ ወዴት እየወረድኩ ነው እንትኑ ላሳያችሁ ነው የህዝብ መቀመጫ ወይም የተሰራውን የህዝብ መናፈሻ ውስጡን የልጆች መጫወቻ አለ ምናምን እሱን እንድትመለከቱ ነው። እሱን ከተመለከታችሁ በኋላ ወዴት ወስዳችኋለሁ? ወደ ዘርፈ ብዙ ህይወት ወደሚታይበት ወደ ሾላ ገበያው የሴቶች ዘርፈ ብዙ ህይወት ወደምናይበት ቦታ ነው የምንወስዳችሁ ማለት ነው። እንግዲህ ጀስት ሰፈሩን ምናምን በደንብ ግልጽ አድርጌ ነግሬያችኋለሁ ማለት ነው። በአካል መታችሁ ማየት የምትፈልጉ ሰዎች እንደዚህ አይነት ነገር በቃ ዊርድ የሆነ ነገር ሰው መመልከት ይወዳል። መመልከት እንፈልጉ ሰዎች በእርግጠኝነት ቦታው አይቀላችሁም ማለት ነው። ይሄኛውን ፓርክ ሊያስጎብኛችሁ ነፃ መግቢያ ነው። ህጻናቶቻችሁን ምናምን ይዛችሁ በመጡ ልጆቻችሁን ማጫወት ትችላላችሁ። አያችሁ ፋውንቴን ምናምን አለ፣ የልጆች መጫወቻ አለ። በእርግጥ የልጆች መጫወቻው በክፍያ ነው። ክፍያውን እንኳን አላውቅም፣ ግን ከ100 ብር በላይ እንደሚሆን 100% እርግጠኛ ነኝ። ህጻናቶች ምናምን የሚጫወቱበት ቦታ ምናምን አለ። እናንተ ቁጭ ብላችሁ ጀስት ስናክ ምናምን የሚሸጡ ሰዎችም አሉ። ፋውንቴኑ ደስ ይላል። እዛ ጋር የምታያቸው አፓርትመንቶች አንከር ሃንድ ሜድ ምናምን የሚባሉ ናቸው። አፓርትመንቶቹ ራሱ ደስ ይላል። በቃ ሰዎች ልጆቻቸውን ይዘው መጥተው ይዝናናሉ። በእርግጥ እዚህ አካባቢ የተሰራው ስራ በቃ ይበል የሚያሰኝ ነው። በጣም ደስ የሚል ነው። ቀጣይ ደግሞ ጀስት እንደዚህ ጀርባ ውስጥ ለውስጥ ያሉትንም ላይ ከፍተኛ ስራ እንደሚሰራ ባለሙሉ ተስፋ ነኝ። እዚህ ጋር ራሱ ሪቨርሳይድ የሚባል አለ። የሆነ ወንዝ አለ የሚያልፍ ምን ወንዝ እንደሚባል እንኳን አላውቅም፣ ግን ጀስት ለወንዙ ራሱ የተሰራ ስራ አለ ማለት ነው። እና እንደምትመለከቱት ይሄን ይመስላል ጋይስ። ይሄው ምን ያልኳችሁ ወንዝ ያልኳችሁ ይሄ ነው። አሁን ክረምት ነው። ውሃ በደንብ እንኳን ባይሆን የተወሰነ አለው፣ ግን ሲሞላ ደግሞ በደንብ የሚመጣ ጎርፍ አለ። ያው ጥንቃቄ ያስፈልጋል። ልጆቻችሁንም ይዛችሁ ከመጣችሁ ወደ እንደዚህ አይነት ቦታ ሳታያቸው እንዳይሄድባችሁ ክትትል ያስፈልጋችኋል ማለት ነው። እንግዲህ ፋውንቴኑ ይሄን ይመስላል። ሰዎች አያችሁ እንደዚህ ቆሞ ፎቶ ይነሳሉ ምናምን። ያቋርጫቸው ነው። የልጆች መጫወቻ አለ ምናምን 24 ሰዓት ነው ፋውንቴኑ የሚሰራው። በቃ ሰው እንደዚህ አይነት ቦታ እየመጣ መዝናናት ይመችዋል። እናንተ መታችሁ እንድትዝናኑ ሪኮመንድ አደርጋችኋለሁ ማለት ነው። አያችሁት ፋውንቴኑ ደስ አይልም? በቃ እዚህ ቦታ ፎቶ መነሳት መቀመጫዎች አሉ። ቁጭ ብላችሁ ፋውንቴኑ ያለ በቃ ከራሳችሁ ጋር ማውራት ምናምን ራሱን የቻለ ቫይብ አለውና መታችሁ እንትን እንድትሉ ጋብዛችኋለሁ ማለት ነው። ይሄ የምትመለከቱት ፋውንቴን ነው። እንግዲህ ፋውንቴኑን ተመልከቱ። ሻ የሚል ፋውንቴን ነው የምንመለከተው ጋይስ። ይሄን ይመስላል እንግዲህ ይሄን ይመስላል ነው የምላችሁ። እዚህ ጋር አትክልቶች ምናምን አሉ። አያችሁ ሰዎች ተቀምጠው ጓደኛ ማቾች እንትን የወጋቸውን እያወሩ ነው። እዚህ ጋር ይሄ ልጅ ካሜራ ይዞ ነው እንዴ ምናምን እየተባባሉ ነበረ። ትዝ ይለኛል። አሁን እዚህ ጋር አያችሁ የህፃናት መጫወቻውን ማሳይበት ቦታ ደርሻለሁ። እንግዲህ አያችሁ እዚህ ጋር ዛፎች ምናምን አሉ፣ ጽዶች ምናምን በቃ ኦልሞስት ሳር ላይ ምናምን መቀመጥ አይቻልም ወንበር ከሌለ በስተቀር። አያችሁ ሰዎች እንደዚህ ይቀመጣሉ። ልጆቻችሁ ደግሞ አያችሁ እንደዚህ የልጅ መጫወቻዎች ምናምን አሉ። ክፍያ ያለው የታጠረ ነው። ከፍላችሁ ትኬት ትቆርጣላችሁ። የጅዋጅዌ ላይ ቁጭ ያለው ነው የልጆቹ የሚያጫውተው ማለት ትኬት የሚቆርጠው። እዚህ ጋር ሸርታት ያለ፣ እዚህ ጋር ደግሞ ምን አለ ስፕሪንግ አለ። ይሄ መንጠሪያው ማለት ነው። ቲክቶክ ላይ ምናምን ትላልቅ ሰዎች ራሱ ወጡ ሲነጥሩበት ይሄን ነገር አይታችሁ ታውቃላችሁ። አያችሁ ሲነጥሩ ህጻናቶቹ እናትየው ቆማ እንደዚህ እየቀረጸች እያጫወተቻችሁ ነው ምናምን ማለት ነው። ያው በቃ ከሞላ ጎደልም ባይሆን ደስ ይላል። እኔም ወደፊት ልጅ ሲኖራችሁ አያሳስብም። አዲስ አበባ ላይ ያላችሁ ሰዎች በጣም ብዙ መጫወቻ፣ በጣም ብዙ መዝናኛ፣ በጣም ብዙ ፓርኮች እየተሰሩ ነው። ግን እኔ አንድ ክፍያው ግን አሁንም የፓርኮቹ ምናምን ተወዷል ባይረኛ። አሁንም ኮዬ ፈጬ እኔ እንደውም ኤክስፔሪንስ ያደረኩት ኮዬ ፈጬ አካባቢ ማለት ኮዬ ፈጬ መግቢያ ላይ ያለው ፓርክ ለአንድ ሰው ለተወሰነ መዝናኛ 300 ብር ነው የሚያስከፍሉ። እጅግ በጣም ብዙ የሚጫወቱ ህጻናቶች አሉና እና ተርፉ በስቷል ባይነኝ። እኔ ተርፉ በስቷል ባይነኝ።
ቅናሽ ቢደረግበት በተለይ ደግሞ እንዲህ በጣም ብዙ ሰው እየመጣ የሚጫወትበት አካባቢ ከሆነ ለምንም ተብሎ መወደድ የለበትም። ያው ጀስት ሜንቴናንስ ኮስት ነው። ደሞዝ ከፍሎ እዛ የሚያጫውቱ ሰዎችን በእርግጠኝነት ለሜንቴናንስ ኮስት ራሱ ይበቃል ባይነኝና ይታሰብበት ባይነኝ። እንግዲህ አሁን እሺ ከመዝናኛው ከመናፈሻው በጓሮ በኩል ወጥተን ይሄ እንግዲህ ይሄ ሆሜድ አንከር ምናምን የሚባሉ አፓርትመንቶች ውስጥ ለውስጥ ያሉ ቤቶች ናቸው እንደምትመለከቷቸው። ያን የሚያክል አፓርትመንት ፊት ለፊት ያለ እንደዚህ በቆርቆሮ የታጠረ ቤት አለ ማለት ነው። እዚህ አካባቢ ብዙ ነገር አለ። በተለይ ማታ ማታ ስትመጡ ዘርፈ ብዙ ህይወት ታያላችሁ። እዚህ አካባቢ የሚቆሙ ሰዎች አሉ ምናምን ብቻ ከባድ ነው እላችኋለሁ። አሁን እንግዲህ እየወጣ ነው። ይሄ ፓርኪንግ ያልኳችሁ የካቲት ፓርኪንግ ነው የሚባለው። የፊት ለፊት የምታዩት ህንፃ የፓርኪንግ ህንፃ ነው። G+3 ድረስ ነው፣ ወደ ላይ ነው 4 ድረስ ነው። እስከ ላይ ድረስ ወጣችሁ መኪናችሁን ፓርክ ማድረግ ትችላላችሁ። እዚህ ጋር የሰፈሮች ልጆች ኳስ እየተጫወቱ ነው። እዚህ ጋር አሁን ወደ ጉዳዩ ወደ ምንመለከትበት ቦታ እየሄድን ነው። እንደዚህ አይነት በቃ እንትኖች አሉ እዚህ አካባቢ። ትንሽ ወጣ ያለ ነገሮችን ልትመለከቱ ትችላላችሁ እና እኔ በመጀመሪያው መግቢያ ገብቼ አሳያችኋለሁ ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይም አዲስ አበባን እንደዚህ ጉራንጉራ ውስጥ ገብተን ስለምንመለከታት ላይክ እና ሰብስክራይብ ማድረግ እንዳትረሱ ጋይስ፣ አዳራችሁ እላለሁ። እንግዲህ አዲስ አበባ ይናፈቃችሁ የሾላ ገበያ ልጆች ሆናችሁ ሰፈራችሁን በተወሰነ ፓርት አሳይቻችኋለሁ ብዬ ተስፋ አደርጋለሁ። በቀጣይም ኮሜንት ላይ የት ሰፈርን ማየት እንደምትፈልጉ ምን እንዳሳያችሁ እንደምትፈልጉ ያላችሁ ሰዎች ብቻ በኮሜንት ላይ ጻፉልኝ። ማስተካከል ያለብኝን ነገር ምናምን እሱንም ኮሜንት ላይ አሳውቁኝ። ያው ዋናው ቤተሰቦቼ፣ ገቢዎቼ፣ አለቆቼ እናንተ ናችሁና ከመታዘዝ አልቦዝንምና ጀስት ማስተካከል ያለብኝን ነገር ማየት የምትፈልጉትን ቦታ አደራላችኋለሁ ኮሜንት ላይ እንድታስቀምጡልኝ እጠይቃለሁ ማለት ነው። አሁን እንግዲህ የፊት ለፊት የምታዩት መግቢያ እንደዚህ ከምታዩ ቺኮች ጀርባ ያለችው መግቢያ እሷ ነች ዋናዋ መግቢያ ማለት ነው። ልክ ራያችሁት ከዚህ ጋር ራሱ እንደዚህ ስታዩት ያስታውቃልና እንግባሲ ልክ ስትገቡ እንደዚህ ነው በቃ የሚሆነው። እንደዚህ የተሰጣ ፍራሽ፣ እንደዚህ የሚሄዱ ሰዎች፣ ይሄ መዳበሪያ የሚመስል በር ላይ ተመታው መዳበሪያ ድፍን ነው መዳበሪያው። እንደዚህ በቃ አያችሁት ድንጋዩ ራሱ ይገርመኛል። በቃ እንደዚህ ነው የአብዛኛው ቦታ ድንጋዩ መራማመጃ ድንጋይ እንደዚህ ያለው እና እንደዚህ በቃ ትርኩስ አነስ የሆነ ጭርምት ያሉ ቤቶች ውስጥ በትንሹ ክፍልፍል ብለው በር ላይ ቆም ነው በቃ የሚሉትና እኔ ግርም ነው የሚለኝ ማለት ነው። እና ወደ ውስጥ መግባት በቃ እንትን አላልኩም። እስቲ አይ በቃ ይሄኛው በዚህ በኩል ይሄን ያልካሳየው ይበቃል ብዬ ማለት ሁሉም ፊት ለፊት እያዩኝ ነው። በጣም ብዙ ነበሩና ትንሽ ዴንጀር ነው ደግሞ ሰፈሩ። እየቀረጻችሁ እንደሆነ ከታወቃችሁ ማለት ነው ጋይ ቀቀቅ ነው የሚያደርጓችሁና ምንም የሚምሯችሁ ነገር አይደለም። በሌላኛው መግቢያ አለ ብዬ በሌላ መግቢያ ተመልሼ የሌላኛው መግቢያ ላሳያችሁ ያለው ነገር። ልክ በሌላኛው መግቢያ ስትገቡ እንደዚህ ነው ያለው። ይሄኛውን የመረጥኩበት ትንሽ አነስ ያለ ቁጥር ያለበት ነው ለመቅረጽም ስለሚመች ነው። እንግዲህ እንደዚህ ያያችሁት በር ላይ እንደዚህ ቆም ነው የሚሉት። በቃ በር ላይ እንደዚህ ቆም ነው የሚሉት። በቃ ትንሽ ነው እንደ ሰባተኛው ምናምን ረጅም እንትን አይደለም። ትንሽ ክብ ነገር ነች። አያችሁ እንደዚህ መጣ ብላችሁ ጀስት መግባት የፈለጋችሁበት ቦታ መግባት ነው ማለት ነው። ቤቶቹ እንደዚህ ጭርምት ያሉ ናቸው። ትንሽ ይከብዳል በእርግጥ እዚህ አካባቢ እንትን ማለት ግን እንደዚህ ኖርማል ህይወታቸውን ራሱ የሚኖሩ ሰዎች አሉ። ለእንደዚህ አይነት ነገር ቤቱን ካከራዩ በኋላ ኖርማል ህይወታቸውን የሚኖሩ ሰዎች አሉና በጣም የሚገርም ነው። እና ኖርማል ህይወት የሚኖሩም እንደዚህ አይነት ስራም ሰርተው የሚኖሩም ሰዎች አንድ ላይ ነው በቃ እዚህ ቦታ ላይ የሚኖሩት። ሰፈሩ በቃ እቺን ነው የምታክለው። አሁን እንደዚህ እንዳያችኋት ጠበብ ያለች ነች። እዚህ ጋር በቃ ማታ ነው በደንብ ደግሞ ድርት የሚለው ሰውም ውጥት ብሎ የሚበዛው መች ነው ማታ ነውና ይሄን ይመስላል። በቃ ሾላ ገበያ ያለው ዘርፈ ብዙ ህይወት ይሄን ይመስላል። እናንተ ደግሞ ሞር መታችሁ አያችሁት። በዚህ በኩል መግቢያ ያለው መታችሁ እንድትመለከቱት እጋብዛችኋለሁ ማለት ነው። ዘርፈ ብዙ ህይወትን እቺን በቅንጨባ ካያችሁም ራሱ
እኔ በቂ ነው ብዬ አስባለሁ። ፊታቸውን ማየት ምናምን ከዚህ በዘለለ ለእናንተ ያው ምንም አያደርግላችሁም። ፊታችሁን አያችሁ አላያችሁ ኢትዮጵያ ውስጥ ከሆናችሁ መታችሁ በጎብኘት ትችላላችሁ። ሾላ ገበያ የሚሆነ ነገር ሸምታችሁ ዘርፈ ብዙ ህይወትን ተመልክታችሁ መሄድ ትችላላችሁ። ዲያስፖራ ደግሞ ከሆናችሁ ይሄናል ከተመለከታችሁ በቂ ነው ማለት ነው። ለቅምሻ ነው። አይ ከዚህ በላይ መመልከት እንፈልጋለን፣ በደንብ ነው ፊታቸውን ማየት የምንፈልገው ምናምን ካላችሁ ደግሞ ያው ፊታቸውን ማየቱ ለእናንተ ምንም አይጠቅማችሁም እና ግን በደንብ ማየት የምትፈልጉ ከሆነ ግን ከዚህ ሻል ያለ በዛ ያለ ረዘም ያለ ቀረጻ ቀርጬ የምጠብቃችሁ ይሆናል ማለት ነው። እንግዲህ ሾላ ገበያው ነው ማለት ነው። በቃ የሌለ ነገር የለም። ላስቲክ ይሸጣል፣ ፍራሽ ይሸጣል፣ መጋረጃ ይሸጣል፣ ልብስ ይሸጣል፣ ቅመማ ቅመሞች ይሸጣሉ ምናምን በቃ የማይሸጥ ነገር የለም። መታችሁ አያችሁ ፈረንጆች ሳይቀር እዚህ አካባቢ መጥተው ነገሮችን ይሸምታሉ። ልብሶች፣ ጫማዎች፣ ዳይፐሮች ምናምን በቃ የሸክላ ውጤቶች በቃ የማይሸጥ ነገር የለም። ሾላ ገበያ የማይሸጥ ነገር የለም። ከክፍለ ሀገር ምናምን መጥተው ከመርካቶ ቀጥሎ የተለያዩ ነገሮችን በቀላሉ የምታገኙ ስለሆነ እዚህ ሰፈር ነው መጥተው ሰዎች የሚሸምቱት ማለት ነው። እናንተም መታችሁ ሸምታችሁ ሾላ ገበያ የሚገኘውን ዘርፈ ብዙ ህይወት ተመልክታችሁ እንድትሄዱ ጋብዣችኋለሁ ማለት ነው። እንግዲህ የሾላ ገበያ ቪዲዮአችን ይሄን ይመስላል ማለት ነው። አሁን ከሾላ ገበያ እየወጣን ነው። የሾላ ገበያ ፊት ለፊት ምናምን ያለው እየተመለከትን ወርታች ወደ ሾላ ገበያ መብራቱ ነው የምንወርደው ማለት ነው። እና ጋይስ በእርግጠኝነት ይህን ቪዲዮ ወዳችሁታል። የሾላ ገበያ ሰፈራችሁን ሰዎች ደግሞ ስለ ሾላ ገበያ ትውስታችሁን ቀስቅሼባችኋለሁ ማለት ነው። እንደዛ ብዬ ተስፋ አደርጋለሁ። የምትመለከቱት አሁንም ሾላ ገበያ ነው። ስለዚህ ጋይስ ላይክ እና ሰብስክራይብ ማድረግ ያው እንደተባባል ነው አይረሳም። ድንገት እንኳን ይሄ ቪዲዮ ካልተመቻችሁ በቀጣይ እናንተ እንዴት አይነት ቪዲዮ እንዲመቻችሁ እንዴት አይነት ቪዲዮ መስራት እንዳለብኝ ወይም ያጠፋሁት ነገርም ካለ ኮሜንት ላይ ትገጹኛላችሁ ማለት ነው። ይሄ ቪዲዮ ግን እስከዚህ ድረስ አይታችሁ ላይክ እና ሰብስክራይብ ሳታደርጉ መውጣት ፈጽሞ የተከለከለ ነው ማለት ነው። በቀጣይ ቪዲዮአችን ደግሞ ፕላን ያደረኩት የተሰፈር ነው ሰሚት ፍየል ቤትን ከሰሚት ፍየል ቤት ቀጥሎ ደግሞ ገርጂ መብራት ኃይል ፊት ለፊት ያለው እነዛ ናይት ክለቦቹ ጀርባ ያለውን ዘርፈ ብዙ ህይወት እዛ ደግሞ በማታ ሄጄ ማሳያችሁ ይሆናል ማለት ነው። በማታ ምን ይከናወናል፣ በማታ ምን ይንቀሳቀሳል ብቻ ያለውን ህይወት አሳያችኋለሁ። ከዛ በመቀጠል ደግሞ ቦሌ አትላስ ቺቺኒያ፣ በእርግጥ ከዚህ በፊት ስለ ቺቺኒያ የሰራሁት ቪዲዮ አለና የቺቺኒያውን ቪዲዮ ገብታችሁ መመልከት ትችላላችሁ። ትንሽ ቆየት ብሏል። ወደ ላይ ስክሮል አድርጋችሁ የቺቺኒያውን ቪዲዮ ማግኘት ትችላላችሁ። ግን እኔም የቺቺኒያውን ቪዲዮ ያሳያችኋለሁ ማለት ነው። ቺቺኒያ አትላስ በማታ ያለበትን ሁኔታ ያሳያችኋለሁ። ከዛ በመቀጠል ደግሞ አየር ጤና እንሄዳለን። ይሄ የፕላኔን እየነገርኳችሁ ነው ማለት ነው። የቪዲዮ ፕላኔን አየር ጤና ያለውን ዘርፈ ብዙ ህይወት እንመለከታለን። ብቻ ምን አለፋችሁ አዲስ አበባን ጎድጓዳዋን ገብተን ያለውን ህይወት የምንመለከት ይሆናል። ያው ከእናንተ የሚጠብቀው ሰብስክራይብ በማድረግ ማየት የምትፈልጉትን ቦታ በኮመንት በመጻፍ ያው መጠባበቅ ነው ማለት ነው። ያው እንደነገርኳችሁ ደንበኞቼም አለቆቼም እናንተ ናችሁና እናንተ ማየት የምትፈልጉትን ቦታ ነው ማሳያችሁ። እናንተ እንድሄድ ሄጄ እንዳሳያችሁ የምትፈልጉትን ቦታ ነው የሚሄደው። ስለዚህ እንደዛ ስለሆነ እናንተም ጀስት የምትፈልጉትን ማየት የምትፈልጉትን ቦታ ኮመንት ላይ ጽፋችሁ ትነግሩኛላችሁ ማለት ነው። እኔም ሄጄ አሳያችኋለሁ። አደራችሁን ላይክ እና ሰብስክራይብ ማድረግ እንዳትረሱ ማለት ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ያበደ የሆነ ቪዲዮ ይዤላችሁ እመጣለሁ። በዛሬ ቪዲዮ የሾላ ገበያ ዘርፈ ብዙ ህይወት ጉብኝታችን ይህን ይመስላል። በእርግጠኝነት ሾላ ገበያን አይታችሁታል፣ ወዳችሁታል። ትዝታችሁም ካለባችሁ ትዝታችሁ ተቀስቅሷል ብዬ አስባለሁ። ያው ትዝታ ሲቀሰቀስ ራሱን የቻለ ደስታ ስለሚሰጥ ነውና ጋይስ ይህን ይመስላል ማለት ነው። ቪዲዮአችን እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ላይክና ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው